እርግጠኛ ነኝ ሁላችሁም ጉድሎክ ሲባል ሰምታችኋል። ለመሆኑ ጉድሎክ ማለት ምን ማለት ነው? ለማታውቁ ሰዎች በትንሹም ቢሆን ላስረዳችሁ። ጉድሎክ ማለት እንግዲህ ስልካችሁን እንደፈለጋችሁ ከስተማይዝ ማድረግ የምትችሉበት የሳምሰንግ ገራሚ አፕሊኬሽን ነው ማለት ነው። ኖርማል ስልኮች ከሚፈቅዱት የከስተማይዜሽን ሌቭል በላይ እንደፈለጋችሁ ስልካችሁን ከስተማይዝ ማድረግ የሚረዳችሁ ገራሚ አፕሊኬሽን ነው ማለት ነው። ነገር ግን የሚያሳዝነው ነገር ይሄ አፕሊኬሽን ኢትዮጵያ ውስጥ አይሰራም። በተጨማሪም ደግሞ ሁሉም ስልኮች ላይ አይሰራም ማለት ነው። የስልካቸው ዩአይ ከ6 በላይ ለሆኑ ስልኮች ብቻ ነው ይሄ አፕሊኬሽን ማውረድ የምትችሉት ማለት ነው። ስለዚህ ዛሬ ያንን ነገር እሰብርላችኋለሁ ማለት ነው። ስለዚህ የማንኛውም ስልክ ተጠቃሚ ብትሆኑ እንደዚሁም ደግሞ ኢትዮጵያ ውስጥ ሆናችሁ እንኳን እንዴት አፕሊኬሽን አውርዳችሁ መጠቀም እንደምትችሉ በዛሬው ቪዲዮ አሳያችኋለሁ ማለት ነው። እንደዚሁም ደግሞ የተመቸኝን አንዳንድ ፊቸሮች አብረን እንሞክራለን ማለት ነው። ሌትስ ጎ። ወደ ያላብዛባችሁ ጎ። እንግዲህ አፕሊኬሽኑን ለማውረድ በመጀመሪያ ደረጃነት ወደ ቴሌግራም አፕሊኬሽናችሁ ትገባላችሁ ማለት ነው። በመቀጠልም ደግሞ የሰርች ባራችሁ ላይ ትገቡና ዮካልቴክ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ በኋላ እንግዲህ ይሄ ቻናል ይመጣላችኋል ማለት ነው። ስለዚህ እዛው ውስጥ ትገባላችሁ ማለት ነው። ከገባችሁ በኋላ እንግዲህ እዚች ጋር ያለችዋን ፒንድ ሜሴጅ ቢለውን ትነኩታላችሁ። በመቀጠልም ደግሞ እዚች ጋር ፋይል ሎክ የሚል አፕሊኬሽን ይመጣላችኋል። ስለዚህ እሱን ትነኩታላችሁ። ከዛ በኋላ እንደዚህ ኢንስታል ይመጣላችኋል። ስለዚህ ኢንስታል ታደርጉታላችሁ ማለት ነው። ኢንስታል ካደረጋችሁት በኋላ እንግዲህ ኦፕን የሚለውን ትነካላችሁ። በመቀጠልም እንግዲህ አፕሊኬሽኑ እንደዚህ ይከፈትላችኋል ማለት ነው። እንደምትመለከቱት ፋይል ሎክ የተሰኘ አፕሊኬሽን ነው ማለት ነው። ይህ አፕሊኬሽን እንግዲህ ልክ እንደ ጉድሎክ አይነት ነው። ጉድሎክ ላይ የምታገኟቸውንም ሁሉንም ፊውቸሮች እዚህ አፕሊኬሽን ላይ ማግኘት ትችላላችሁ። እንግዲህ አፕሊኬሽን ውስጥ እንደምትመለከቱት የተለያዩ ስልካችሁን አጀስት የምታደርጉባቸው ፊውቸሮች አሉ ማለት ነው። ለምሳሌ ኪዩክ ስታር፣ ሩቲን፣ ክሎክ ፌስ፣ መልቲ ስታር የመሳሰሉ የተለያዩ ስልካችሁን አጀስት የምታደርጉባቸው ፊውቸሮች አሉ ማለት ነው። በተጨማሪም ደግሞ 3 አይነት ሴክሽኖች አሉ ማለት ነው። ዩኒት፣ ፋሚሊ፣ ኖት ኢንስታልድ የሚላሉ ማለት ነው። ነገር ግን ማወቅ ያለባችሁ ነገር እናንተ ጋር የሚመጣላችሁ ኖት ኢንስታልድ ብቻ ነው ማለት ነው። እኔ ከዚህ በፊት አፕሊኬሽን ስለተጠቀምኩትና የተለያዩ ፊቸሮችን ዳውንሎድ አድርጌ ስለተጠቀምኩኝ ነው ማለት ነው። አሁን እንግዲህ እንዴት ማንኛውንም ፊቸር ዳውንሎድ ማድረግ እንደምትችሉ ላሳያችሁ። ለምሳሌ እኔ ዳውንሎድ ማድረግ የፈለኩት ሩቲን የሚለውን ከሆነ እሱን ነካዋለሁ ማለት ነው። ከዛ ቪዚት ፋይል ሎክ ሆም ፔጅ ይመጣላችኋል። ስለዚህ እሱን ትነኩታላችሁ ማለት ነው። በመቀጠልም ደግሞ ወደዚህ ዝቅዝቅ ታደርጉታላችሁ ማለት ነው። ከዛ በኋላ እንግዲህ ቅድም እዛ ጋር ሰሌክት ያደረጋችሁትን ሩቲን ፕላስ የሚለውን ትነካላችሁ። እናንተ የፈለጋችሁት ከሆነ ቅድም እዛ ጋር የነካችሁትን ወይም ደግሞ ዳውንሎድ ማድረግ የፈለጋችሁትን እዚህ ጋር ደግማችሁ የምትነኩት ማለት ነው። ስለዚህ ሩቲን ፕላስ የሚለውን ነካዋለሁ። ከዛ በኋላ ወደ ዜት ዌብሳይት ያመጣችኋል ማለት ነው። በመቀጠልም ወደ ዝቅ ዝቅ ታደርጉታላችሁ ማለት ነው። ከዛ ዳውንሎድ ኤፒኬ ብሎ 12.07 ሜጋባይት ብሎ እንደዚህ ያመጣላችኋል ማለት ነው። ስለዚህ ዳውንሎድ የሚለውን ትነኩታላችሁ። በመቀጠልም ዩር ዳውንሎድ ስታርቲንግ ብሎ ያመጣላችኋል ልክ እንደዚህ። ከዛ በኋላ በዚህ መልክ ዳውንሎድ የሚል ይመጣላችኋል። ስለዚህ ትነኩታላችሁ ማለት ነው። ከዛ እንደዚህ ኦፕን ፌል የሚመጣላችኋል። እሱን ትነኩታላችሁ። በመቀጠልም ኢንስታል የሚለውን ትነኩታላችሁ። ከዛን አፕሊኬሽኑን እንደምትመለከቱት አፕ ኢንስታል ያመጣላችኋል ማለት ነው። ስለዚህ ደን የሚለውን ትነኩታላችሁ። በመቀጠልም ደግሞ ወደ ቅድሙ ሆም ፔጅ ትመለሳላችሁ፣ ወደ ፋይል ሎክ ማለት ነው፣ ባክ እያደረጋችሁ። ከዛ በኋላ እንግዲህ ልክ ወደ ፋይል ሎክ ሆም ፔጅ ስገቡ እዚች ጋር ዩኒት ብሎ እንደምትመለከቱት ቅድም ያወረዳችሁትን አፕሊኬሽን ያመጣላችኋል። እኔ እንግዲህ ሩቲን ፕላስ የተሰኘውን አፕሊኬሽን ያወረድኩት፣ ስለዚህ እዚህ ጋር ተቀምጦልኛል ማለት ነው። ስለዚህ ከዚህ በኋላ እንግዲህ መጠቀም ይችላሉ። እንደምትመለከቱት ወርዶልኛል ማለት ነው። ስለዚህ ፋይል ሎክ የተሰኘው አፕሊኬሽን ላይ በዚህ መልክ የተለያዩ ፊቸሮችን ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን እንግዲህ በመቀጠል የተለያዩ የተመቹኝን የፋይል ሎክ ፊቸሮች ወይም ደግሞ ከስተማይዜሽን ቲፖች ያሳያችኋሉ ማለት ነው። የመጀመሪያው ፋይል ሎክ ላይ የተመቸኝ እናንተም ደግሞ እንደሚመቻችሁ የማልጠራጠረው ከስተማይዜሽን ቲፕ በመሰላችሁ ማለት ነው የስልካችሁን ታስክ ባር ወደዚህ መቀየር ነው ማለት ነው። ፋይል ሎክን ብቻ በመጠቀም አሁን እንግዲህ እንዴት መቀየር እንደምትችሉ አሳያችኋለሁ ማለት ነው። ድሮ የምትጠቀሙት እንግዲህ በጣም የሚያስጠላ ነበር ወይም ደግሞ አሰልቺ የሚባል ነው። ነገር ግን እርግጠኛ ነኝ ይህን በጣም እንደምትወዱትና ኢንጆይ ማድረግ እንደምትችሉት ማለት ነው። እንግዲህ እንደዚህ ማድረግ ከፈለጋችሁ ወደ ፋይል ሎክ ትገባላችሁ ማለት ነው። በመቀጠልም ደግሞ ሆም አፕ የተሰኘውን ይህንን ፊውቸር ቅድም እንዳሳየኋችሁ አፕሊኬሽኑን ታወርዱታላችሁ ወይም ደግሞ ኢንስታል ታደርጉታላችሁ ማለት ነው። ከዛ በኋላ ካወረዳችሁትና ከጨረሳችሁ በኋላ ሆም አፕ የሚለውን ትነኩታላችሁ። በመቀጠልም ኦፕን ኤኒዌይ የሚለውን ትነኩታላችሁ። ከዛ እንደዚህ ሲያመጣላችሁ ኦፍ የነበረውን ኦን ታደርጉታላችሁ። በመቀጠልም ታስክ ማናጀር የሚለውን ትነኩታላችሁ። ከዛ ኖት ኢን ዩዝ የሚለውን ኦን ታደርጉታላችሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ የተለያዩ ነገሮችን ያመጣላችኋል ማለት ነው። ሊስት፣ ግራይድ፣ ስቶክ እንደዚሁም ደግሞ ቨርቲካል ሊስት እና ስሊም ሊስት የሚሉ ነገሮችን ያመጣላችኋል ማለት ነው። ስለዚህ ከነዚህ ውስጥ የፈለጋችሁትን መጠቀምና መምረጥ ትችላላችሁ ማለት ነው። እኔ እንግዲህ ማሳያችሁን የወደድኩትንና ቅድም ያሳየኋችሁን ነው ማለት ነው። እንደዛ ለማድረግ እዚች ጋር ያለችውን ቨርቲካል ሊስት የሚለውን እሱን ትነኩታላችሁ ማለት ነው። በመቀጠልም ደግሞ እዚች ጋር ያለችውን ሰርኩላር ሊስት የምትለውን ኦን ታደርጓታላችሁ ማለት ነው። ከዚህ በኋላ እንግዲህ ወደ ስልካችሁ ታስከባር ስትገቡ በዚህ መልክ ይቀይርላችኋል። በሁለተኛ ደረጃነት ደግሞ ፋይል ሎክ ላይ የወደድኩት ከስተማይዜሽን ቲፕ በመሰላችሁ ማለት ነው የስልካችሁን ቮሊዩም ፓናል ልክ እንደዚህ አጀስት ማድረግ ነው ማለት ነው። ይህንንም እንግዲህ እርግጠኛ ነኝ ብዙዎቻችሁ እንደምትወዱት ማለት ነው። እኔ እንግዲህ በጣም የተመቸኝና የወደድኩት ፊቸር ነው ማለት ነው። እንግዲህ እንደዚህ ማድረግ ከፈለጋችሁ እንደቀድሙ ቲም ፓርክ የተሰኘውን ዳውንሎድ ታደርጉታላችሁ ማለት ነው። ዳውንሎድ ካደረጋችሁት በኋላ
በኋላ እንግዲህ ተናኩታላችሁ ማለት ነው። ከዛ በዚህ መልክ ይከፈትላችኋል ማለት ነው። ከዛ እዚች ጋር ያለችውን ቮሊዩም ፓናል የሚለውን ትናኩታላችሁ። በመቀጠልም እንደዚህ ሲያመጣላችሁ ክሬት ኒው የሚለውን ትናኩታላችሁ ማለት ነው። ከዛ በኋላ እንግዲህ እዚች ጋር እንደፈለጋችሁ አጀስት ማድረግ ትችላላችሁ፣ የቮሊዩም ፓናላችሁ እንዲሆን የምትፈልጉት ማለት ነው። እዚህ ጋር እንግዲህ እንደፈለጋችሁ ከለር ሴሌክት ማድረግ ትችላላችሁ፣ ወይም ደግሞ ራሳችሁ ከለር መምረጥ ከፈለጋችሁ ወይም ደግሞ እንደፈለጋችሁ ከለሮችን አጀስት ማድረግ ከፈለጋችሁ ደግሞ እዚች ጋር ያለችውን ትናኳታላችሁ። ከዛ የፈለጋችሁትን ከለር ትመርጣላችሁ ማለት ነው። ከመረጣችሁት በኋላ እንግዲህ ኦኬ ትሉታላችሁ ማለት ነው። በመቀጠልም ደግሞ እዚች ጋር ያለችውን ዳውንሎድ የምትሏን ምልክት ትናኳታላችሁ። ከዛ በኋላ እንግዲህ የፈለጋችሁትን ከስተም ኔም ትሰጡታላችሁ ማለት ነው። ለምሳሌ ጂጂ ብዬዋለሁ፣ ከዛ ኦኬ እለዋለሁ ማለት ነው። ከዛ በኋላ እንግዲህ ኢንስታል እያደረገልኝ ነው። ኢንስታል ካደረገላችሁ በኋላ እንግዲህ አውቶማቲካሊ ፕሪሴቱን ይመርጥላችኋል ማለት ነው። ወይም ደግሞ እዚች ጋር ቅድም የመረጣችሁትን ትናኩታላችሁ ማለት ነው። ከዛ በኋላ እንግዲህ አፕል የሚለውን ትናኩታላችሁ። ከዚህ በኋላ እንግዲህ ራሱ አውቶማቲካሊ የስልካችሁን ቮሊዩም ፓናል ልክ እንደዚህ ያሳምርላችኋል ማለት ነው። ሶ እንግዲህ ፋሚሊ የዛሬው ቪዲዮ ይህንን ይመስላል ማለት ነው። እርግጠኛ ነኝ የዛሬውን ቪዲዮ ሁላችሁም ኢንጆይ እንዳደረጋችሁት እንደዚሁም ደግሞ እንደተማራችሁበት ማለት ነው። ሶ እንግዲህ ቀጣይም እንግዲህ በተለያዩ የስልክ ቲፖች እንደዚሁም ደግሞ ቴክ ቲፖች እመለሳለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳይረሳ ማለት ነው። ቪዲዮንም ላይክ አድርጉት፣ ኮሜንት ላይ የፈለጋችሁትን ጻፉልኝ ማለት ነው። ይመቻችሁ። ኔክስት እንገናኝ ባይ